ሰላም ሰላም ውድ የፊደል አካዳሚ ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትስአፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ቪዲዮአችን ትምህርታችን ደግሞ የተለያዩ የአማርኛ ቃላትንና እንዲሁም ደግሞ በእነዚህ የቃላቶች እንዴት አረፍተ ነገር መመስረት እንደምንችል የምንማማር ይሆናል። በተለይ የትምህርት ወይም ቪዲዮ የሚጠቅማችሁ ሆሄዎችን 34ቱን የአማርኛ ፊደሎች ወይም ደግሞ ሆሄ በደንብ ከነቅርጻቸው ጠንቅቃችሁ ካወቃችሁ በኋላ እንዴት ቃላት መመስረት እንደምንችል እንዲሁም ደግሞ በመሰረትነው ቃል እንዴት አረፍተ ነገር መመስረት እንደምንችል የምንማማር ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ ማየት ወይም መመልከት ነው የሚሆነው። ወደ ትምህርቱ እንሄድ። ኦኬ፣ ወደ መጀመሪያው ቃል ስንሄድ ከዚህ ጋር የምታዩት የአማርኛ ቃል ምን ይላል የሚለውን እናነባለን። በዚህ ደግሞ ከዚህ ጋር የምታዩትን አረፍተ ነገር እየመሰረትነን የምንማማር ይሆናል ማለት ነው። ኦኬ፣ እንጀምር እስኪ። የመጀመሪያው ምን ይላል? በተለይ ጀማሪ ከሆነን እንዴት በቀላሉ ማንበብ መለማመድ እንችላለን የሚለውን ነገር ስናይ ይህን ስናነበው ምን ብለን እናነባዋለን? ይሄዳሉ፣ በአንድ ላይ ይሄዳሉ፣ ይሄዳሉ ብለን ማንበብ። የመጀመሪያው የአማርኛ ፊደል እንደምታዩት ኢ ነች። ሁለተኛዋ ሄ፣ ከዛ ዳ፣ የመጨረሻው ሉ ነው። ሉ በአንድ ላይ ይሄዳሉ፣ ይሄዳሉ ብለን እናነባዋለን። ኦኬ፣ ወደ ሁለተኛው ስንሄድ ሁለተኛው ደግሞ ምን ይላል? የመጀመሪያዋ ፊደል ማነች? ለ ነች። ሁለተኛዋ መ፣ ሶስተኛው ፊደል ደ፣ የመጨረሻው ች ነው። የቸ ቤተሰቡ ነው፣ ስድስተኛው ፊደል ማለት ነው። በአንድ ላይ ሲነበብ ለ መ ደ ች፣ ለመደች፣ ለመደች ተብሎ ይነበባል። ኦኬ፣ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል? አ ሳ ሰ በ፣ በአንድ ላይ ሲነበብ አሳሰበ፣ አሳሰበ ብለን እናነባዋለን። ኦኬ፣ ይህስ ምን ይላል? ወደዚህኛው ስንሄድ ይኛው ደግሞ መ ሰ ረ ት፣ መሰረት፣ መሰረት። ኦኬ፣ ይህስ ምን ይላል? የመጀመሪያዋ እንደምታዩት መነች፣ ሁለተኛዋ ስ፣ ከዛ ራ፣ የመጨረሻዋ ፊደል ት፣ በአንድ ላይ ሲነበብ መ ስ ራ ት፣ መስራት፣ መስራት ተብሎ ይነበባል። ኦኬ፣ ይህስ ምን ይላል? ወደዚህኛው ስንሄድ አ ከ በ ረ፣ በአንድ ላይ አከበረ፣ አከበረ ብዬ አነባዋለሁ። ኦኬ፣ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል? አ መ ለ ከ ተ፣ አመለከተ፣ አመለከተ ብዬ አነባዋለሁ። ኦኬ፣ ሁለተኛውስ ምን ይላል? ሁለተኛው ደግሞ ወ ስ ብ ስ ብ፣ በአንድ ላይ ሲነበብ ውስብስብ፣ ውስብስብ። ኦኬ፣ ወደ ቀጣዩ ስንሄድ አ መ ነ፣ አመነ፣ አመነ ተብሎ ይነበባል። ኦኬ፣ ይህስ ምን ይላል? ወደዚህኛው ስንሄድ ይህኛው ደግሞ መ ለ ስ፣ መ ለ ስ፣ መልስ፣ መልስ። ኦኬ፣ እኛውስ ምን ይላል? ወ ሰ ነ ች፣ በአንድ ላይ ወሰነች፣ ወሰነች። ኦኬ፣ ወደዚህኛው ስንሄድ አ መ ት፣ አመት፣ አመት ብለን እናነባዋለን። ኦኬ፣ አሁን እነዚህ እስካሁን ያየናቸው ቃላቶች ናቸው። ቃላቶች ሰው
በእነዚህ ቃላቶች ደግሞ አረፍተ ነገር እንዴት እንደምንመሰርትና እንዴት እንደምናነብ እያንዳንዱን የምናይ ይሆናል ማለት ነው። ኦኬ አሁን ወደ መጀመሪያው ስንሄድ የመጀመሪያው ምን ይላል? ነገሩ ውስብስብ ሆነብኝ። በአንድ ላይ ሲነበብ ከበደ ነገሩ ውስብስብ ሆነብኝ። ከበደ ነገሩ ውስብስብ ሆነብኝ ብለን እናነባዋለን። ኦኬ ወደ ሁለተኛው እንሂድ። ወደ ሁለተኛው ስንሄድ ደግሞ ሰዎች በጋራ ወደ መናፈሻ ሄዱ። እስኪ በአንድ ላይ እናነበው። ሰዎች በጋራ ወደ መናፈሻ ሄዱ። ሰዎች በጋራ ወደ መናፈሻ ሄዱ። ኦኬ ወደ ሶስተኛው ስንሄድ ሶስተኛውስ ምን ይላል? አለሙ ስለ ስራው ስህተት አመነ። እስኪ በአንድ ላይ አለሙ ስለ ስራው ስህተት አመነ። አለሙ ስለ ስራው ስህተት አመነ። ኦኬ ወደ ቀጣዩ ስንሄድ ቀጣዩስ ምን ይላል? አስቴር ለጥያቄው መልስ ሰጠች። በአንድ ላይ ሲነበብ አስቴር ለጥያቄው መልስ ሰጠች። አስቴር ለጥያቄው መልስ ሰጠች ብለን እናነባዋለን በቀላሉ። ኦኬ ወደ ቀጣዩ ስንሄድ ቀጣዩስ ምን ይላል? ያንዳንዱ ሰው ስራ መስራት አለበት። በአንድ ላይ ያንዳንዱ ሰው ስራ መስራት አለበት። ያንዳንዱ ሰው ስራ መስራት አለበት ብሎ ማንበብ። ኦኬ ወደ መጨረሻው ስንሄድ የመጨረሻው ምን ይላል? አበበ ታላቅ ወንድሙን ያከብራል። በአንድ ላይ አበበ ታላቅ ወንድሙን ያከብራል። አበበ ታላቅ ወንድሙን ያከብራል ብለን በቀላሉ እናነባዋለን ማለት ነው። ኦኬ እንዳያችሁ እያንዳንዱን ሆሄ እየቆጠሩ ሳነብ ነበረ። በተለይ ገና ጀማሪ ከሆነን ፊደሎችን እየቆጠርነን ማንበብ መቻል፣ ከዛ ፍጥነቱ በራሱ ጊዜ ይመጣል። ፍጥነቱ በራሱ ጊዜ የሚመጣ ነገር ነው ማለት ነው። ነገር ግን እያንዳንዱን ፊደሎች መጀመሪያ ቅርጻቸውን ካወቅነን በኋላ አገጣጥመን ስናነብም እያንዳንዳቸውን እየቆጠርነን ማንበብ ከቻልነን ፍጥነቱ ጊዜውን ጠብቆ በራሱ ጊዜ የሚመጣ ነገር ነው ማለት ነው። ሰው በእንደዚህ አይነት መንገድ በቀላሉ አማርኛን መለማመድ፣ መጻፍ፣ ማንበብ እንችላለን ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ተመኘው። ሰናይ ጊዜ